እንደምን አደራችሁ? እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን። እንኳን በደህና መጣችሁ። ሰው እግዚአብሔር ቸር ነው። እግዚአብሔር ብሩክ አምላክ ነው። እግዚአብሔር ቻይ ነው። የኔንና ያንተን ዕዳ የተሸከመ ቀንበሩን አንስቶልህ ነበር። ቀንበሩን መልሰህ ተጫንከው። ሸክሜ ቀሊል ነው ቀንበሬ ልዝም ነው አለ። እረ ክርስቲያን ሸክምን መልሰህ ተሸከምከው። አንስቶልህ ነበር ቀንበሩን፣ አለዝቦልህ ነበረ፣ አልቻልክም ስንላችሁ እናንተን ጧት ማታ የምትገኙትን ብቻ አይደለም፣ አብድ የሆኑትን ሰነፍ የሆኑትን ሰነፎች በራሳቸው የሚቀልዱ በራሳቸው ላይ የሚቀልዱ በማን ይመስለዋል? የሚቀልድ በራሱ ነው። በራሱ ሕይወት ይቀልዳል። በራሱ ሕይወት ትቀልዳለች። በራሳችሁ ኑሮ እስከምትጠራ ድረስ መጠሪያው እስከሚደርስ ድረስ ቀላጆች፣ ሰው ሻጮች የደረስክበት ዘመን ሰው ሻጭ ገበያ ወጥቶ ድሮ እንስሳት ይሸጡ ነበር። ዛሬ ግን ሰው ተሸጠ። አባታችን ሰው ኮኔ ተሸጠ። ሰው ተሸጠ። ሰው ተበላ። ምን ታለ ይሆን? ወደዚህ እየሄድን ያለን ወዴት እየሄድን? የኢትዮጵያ ሕዝብ የት እያዘገመ ነው? የት እየሄደ ነው? እግሩ ወደዚህ እየሄደ ነው። ሰንከልካላ በጨለማ የሚጓዝ ክርስቲያን ነኝ ብሎ አበው አባት ቅድም ይሉ ነበር። መስቀሉን አንጠልጥሎታል በአንገቱ። ልቡ መስቀል አለው ወይ? በልቡ አስሮታል ወይ? መስቀሉን ተቀብሎታል ወይ? ታዲያ ለምን አንጠለጠለው መስቀሉን? የክርስትና መለየውን እንደው ብቻ ይቅርታ አድርጉልኝ በአባቶች እንደው እሳቸው ባስተማሩት ላይ እንደው ስለተጋበሱ ነው እንጂ የአባታችን ምሁርነት በቂያችን ነበር፣ ምግባችን ነበር። መግበውናል እኮ ነፍሳችሁ ሰምታለች። ተመግበናል እኮ።